ዛሬ ለየት ባለው ቪዲዮ መጥቻለሁ። እንደምታዩት በዚህ መልኩ ስጋውን እየጠበስኩ ይገኛለሁ። ሞክሩት በቀላሉ ቤት ውስጥ። ሰላም ውድና የተከበራችሁ የህውዬ የቻናሌ ቤተሰቦች በያላችሁበት ስፍራ ሁሉ ላይ ሰላማችሁ እጅግ ብዝዝት ይበልልኝ። ዛሬ ለየት ባለ ቪዲዮ መጥቻለሁ። በመጀመሪያ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለልደታ በዓል እንኳን በሰላም አደረሳችሁ ማለት ወዳለሁ። በያላችሁበት ስፍራ ሁሉ ላይ ሰላማችሁ እጅግ ብዝዝት ይበልልኝ። በሚታዩት እንግዲህ ስጋውን እንደዚህ ያው እኔ ፕላስቲክ ነው የተጠቀምኩት። ያ ፕላስቲክ ወይም ጉርጋዳ ሳህን ውስጥ ስጋው እንደዚህ ስብስብ አድርጌ ያለው እንደምታዩት አጠገቤ ላይ እርጎ አለ ማለት ነው። እርጎን ደግሞ አንድ ኩባያ ነው የሚጠቀመው። ጨው ተጠቀምኩት። ያው ቅመማ ቅመሞች ብዙም አልተጠቀምኩትም። ስለዚህ ይሄ ባራት ነው 12 አይነት በውስጡ የያዘ ነው ቅመሞቹን። ትንሽ አንድ ማንኪያ ነው የተጠቀምኩት። እንዲሁም ደግሞ አነስተኛ ኩባይ አንድ ኩባይ እርጎ ተጠቅሜ ያለው። ስለ ድምጼ በጣም ይቅርታ። አንድ ላይ ደግሞ እናዋሃዳለን ማለት ነው። እና ውድና የተከበራችሁ ውድ ተመልካቾች በጣም ጠፍቻለሁ እንደምታዩት ነው። ስጋውን ካዋድኩ በኋላ ደግሞ ዘይት ትንሽ ደቂቃ ከቆየ በኋላ ዘይት ወይም ዘይቱን ወይም የወይራ ዘይት 2 ማንኪያ ተጠቀምኩት ማለት ነው። አሁን 4 ሰዓት ድረስ አሁን ይሄን ከጨመርኩበት ወይም እንደዚህ ካሸውበት ደቂቃ ጀምሮ እስከ 4 ሰዓት ከድኜ ፍሪጅ ውስጥ አስቀምጣለሁ ማለት ነው። ፍሪጅ የሌላችሁ ደግሞ ውጭ ብታስቀምጡ ችግር የለም። አሁን ደግሞ ኪዊ አሁን አንድ ኪዊ ደግሞ ከ4 ሰዓት በኋላ ደግሞ አጠብኩት በንጹህ ውሃ አጥቤ ያለው ስጋውን ያረኩትን ለበን አጥቤ ንጹህ ከሆነ በኋላ ደግሞ ትንሽ አደረኩት። አሁን ደግሞ በኪዊ በደንብ አድርጌ እሽት አደርጋለሁ ማለት ነው። ኪዊን በማንኪያ በደንብ ውስጡ ላይ አደቀኩት። ከዛ በኋላ በዚህ መልኩ ይቀባለሁ ማለት ነው። እንግዲህ በእጄ ነው የሚቀባው። በደንብ በእጄ ከቀባው በኋላ ደግሞ ከድኜ ተኩል ሰዓት 15 ደቂቃ አቆይቻለሁ። ከ15 ደቂቃ በኋላ ደግሞ ያው እንደምታዩት በዚህ መልኩ በደንብ አድርጌ እሽት አደርጋለሁ። እንደምታዩት ነው። በደንብ አድርጌ እሽት አደርጋለሁ። ያው እያጠብኩ ያላሳየሁት ያው ስላልተመቸኝ ነው ስልክ ለመያዝ። ስለዚህ በዚህ መልኩ እሽት አደርጋለሁ ማለት ነው። ውድና የተከበራችሁ የህውዬ ቤተሰቦች በላይክ እና እንዲሁም በኮሜንት እባካችሁ አንበሻብሹኝ። እንደምታዩት ደግሞ ይሄንን ኪዊን አጥቤ በንጹህ ውሃ አጠብኩት። አሁን ደግሞ አደርቃለሁ ማለት ነው። ውሃ እንዳይኖር፣ ውሃ መኖሩ ግን አይቀርም፣ ግን ትንሽ ውሃ አደረቅኩት ማለት ነው እንደምታዩት። ከዛ ባራት አሁን የቅድሙን ደግሞ ጨውና እንዲሁም ያ 12 አይነት በውስጡ የያዘው ቅመሞቹን ይጨምራለሁ ማለት ነው። ይሄን እየጨመርኩም ደግሞ ቤተሰቦቼ በዚህ ወለ ቪዲዮ አልለቀኩትም። ብዙዎች እየጠየቃችሁኝ ነው፣ ህውዬ ምን ሆነሻል እያላችሁ እየጠየቃችሁ ነው። በጣም ይቅርታ። ያ የሸበካ ጉዳይ ነው፣ የኢንተርኔት ችግር ተገጥሞ ነው። ስለዚህ ከሁን በኋላ ደግሞ እየለቀኩ ይዤ አዳዲስ ቪዲዮችን ይዤ እመጣለሁ፣ ቀለል ያሉትን እና እናንተ ደግሞ ሼር በማድረግና እንዲሁም ላይክ ኮሜንት በማድረግ አበረታቱኝ ማለት ነው። አሁን ደግሞ እዚህ ጋር እነሱ ሴፕ ነው የሚሉት። አሁን ሴፑ ላይ ቅቤ ይቀባሉ ማለት ነው። ለጋ ቅቤ ወይም በአረቦች ስም ዝብዴ ይሉታል። ያው ቅቤም ወደቀ። እንደምታዩት በዚህ መልኩ በደንብ ከሞቀና ከጋለው በኋላ በዚህ መልኩ ስጋውን ጨመርኩበት ማለት ነው። አሁን ይሄ ደግሞ የሚቆየው ትንሽ ደቂቃ ነው፣ አይፈጅም ብዙ ሰዓት። ቢያንስ ከ1 ደቂቃ እስከ 6 ደቂቃ እስከ 7 ደቂቃ ነው የሚፈጀው። እንገለብጣለን ማለት ነው። ቢታዩ ውስጡ በጣም ነው የበሰለው። በጣም በቃ
ጠንካራም አይደለም። በጣም በቃ በጣም ቆንጆ ስጋ ነው እውነት። እና ሞክሩት፣ ትወዱታላችሁ ብዬ አስባለሁ። እና አበረታቱኝ እና መልካም በዓል እንዲሆንላችሁ እመኛለሁ። ሁላችሁንም ወዳችኋለሁ ማለት ነው። እግዚአብሔር ያክብርልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ እህታችሁን ሄውዬን አበረታቱኝ ማለት ነው።